አዝከ አሁን ጥሩ ላይ ደረጃ ላይ ያለሽ አይደል? የደስታ እንባ ነው? አዎ። ሰው ምን ነበር የሚያናድሽ? በቀለ ፈዬ ይባላልው። የበረከት በቀለ አባት ነኝ። የመጣሁት ከባሌ ክፍለ ሀገር ነው። ያው የመጣሁት በበረከት የልብ ህመም ምክንያት ነው። በረከት የልብ ህመሟ የታወቀባት ከተወለደች በ7ኛው ዓመቷ ነው። ስሜ በረከት በቀለ ይባላል። ሁለት እህትና ሁለት ወንድሞች አሉ። የልብ ህመም አላውቀውም ነበር፣ ግን ደግሞ ትንሽ ልጅ እያለሁ ከጎረቤት ልጆች ጋር ይጫወት ነበር። ከጥቂት ጊዜ በኋላ ግን ያው በጣም ይደክመኝ ስለነበር ያው አልጫወትም፣ ቤት ውስጥ ነው የምውለው። ህመም መሆኑንም አላውቀውም ነበር። ህመሙ የታወቀበት ምክንያት መሄድ አትችልም ነበር። መሄድ አትችልም። ትንሽ ከሄደች ትደክማለች፣ ትወድቃለች። በዛ ምክንያት ህክምና ስንሄድ የልብ ህመም እንዳለባት ታወቀና ቀጥታ ሪፈር ተባልንና ወደዚህ መጣን፣ ወደ ጥቁር አንበሳ። ጥቁር አንበሳ ደግሞ ወደዚህ ወደ ልብ ማዕከል ሪፈር አለን። ከዛ 2 ዓመት ከተከታተልን በኋላ በመሃል አቋረጥን በሰላም ምክንያት። ካቋረጥን በኋላ ደግሞ መልሰን አሁንም ተመልሰን መጣን። አሁን ከ3 ዓመት በኋላ ይሄ እድል ደረሰን ማለት ነው። አሁን ስንት ዓመትሽ ነው? 14። እንግዲህ እንደሰማሁት ትምህርት ቤትም አልሄድሽም አይደል? ማንበብ መጻፍ ትችያለሽ? አልችልም። እና ትምህርት ቤት አልጀመርሽም? አዎ። ኦኬ። መቼ ነው የባሰ የመጣው ህመሙ? አንቺ አሁን እንደምትነግሪኝ ከሆነ ሊደክምሽ ነበር። መቼ ነው እየደከመሽ የመጣው? ስንት ዓመትሽ እያለ ነው የምታስታውሺው? ድካም። ትንፋሽ ያጥርሽ ነበር? ድካም ነው? ምን ነበር የሚሰማሽ? ትንሽ 7 8 ላይ ያለው ትንፋሽ ያጥረኛል። ትንሽ ከሄድኩኝ ያዙረኝና ያንቀጠቅጠኛል። እና በቃ አንዳንድ ጊዜ ደግሞ ልክ ከጧት ከአልጋዬ ስነሳ ይደክመኝና አንዳንድ ጊዜ ተኝቼ እውላለሁ። መነሳት አልችልም። እንደዚህ አይነት ስሜቶች አሉ። ምን ነበር የሚሰማሽ? ወንድሞችሽን ስታይ ያው ቀሳቀሳሉ፣ ይጫወታሉ፣ ትምህርት ቤት ይሄዳሉ። አንቺ እንደዛ ባለማድረግሽ የሚሰማሽ ነገር ነው? ያው እናደዳለሁ። በራሴ በጣም አስነኝ ነበር። አሁን ጥሩ ላይ ደረጃ ላይ ያለሽ አይደል? የደስታ እንባ ነው? አዎ። ሰው ምን ነበር የሚያናድሽ? ያው ብዙ ጊዜ መፈጠር እንዳልነበረብኝ ሁሉ አስባለሁ። መኖር እንደማይገባኝ ፈጣሪ እንደሚወደኝ አስብ ነበር። ግን ያው ሁሉም ምክንያት አለው እና ያው እግዚአብሔር ይመስገን አሁን ድኛለሁ። አሁን ደስተኛ ነሽ? ሰላም ነሽ? እንዴት ነው? እየተሻለሽ ነው? በጣም ጥሩ። So this is Barakat. Barakat had a tetralogy repair and she's done well. She had a bit of a slow day yesterday, Yeah. but she's doing well today. Same thing. We're gonna take her chest drain out if it's not out already. No. So her chest drain needs to come out. Her Foley catheter needs to come out. We need to get her sitting up and moving a little bit, and she'll go to the floor as well today.
አብሮኝ የረፉትን ቤተሰቦቼን አባቴን እናቴን እና ወንድሞቼ እህቶቼ በጣም ላመሰግናቸው እፈልጋለሁ። ምክንያቱም ያው ብዙ ወላጆች አሉ ልጆቻቸው ሲታመሙ ሜዳ ላይ የሚጥሉት እና ያው ለዚህ ሁሉ አመት ሳይሰላችሁ እኔ ተስፋ ስቆርጥ እያበረታቱ የለፉት ቤተሰቦቼ ላመሰግናቸው እፈልጋለሁ። እናንተንም አመሰግናለሁ። ጎበዝ በርቺ። መታከምሽ እድል ማግኘትሽ እኛም በጣም ደስ ይለናል። የኛም ዓላማ እንዳንቺ አይነት ካንቺም ደግሞ ያነሱትን እንዲህ ተስፋ እንዳይቆርጡ እንዳይናደዱ እግዚአብሔር አይወደኝም እንዳይሉ ለነሱም የመድረስ ዓላማ ነው። ትምህርት ቤት ባለመማርሽ ብዙ አትቆጪ፣ ምክንያቱም ዋናው ጤና ነው። አሁን ጤናሽን አግኝተሻል። ስለዚህ ዋናው ጎበዝ መሆን በትምህርትሽም ደግሞ ትልቅ ደረጃ ላይ መድረስ እንጂ ትምህርት በጊዜ አልጀመርኩም ብለሽ መናደድ የለብሽም አይደል? አንቺ ወደሽ አይደለም ትምህርት ቤት ያለሽው አይደል? ህመም ስላለሽ እንጂ ወደሽ አይደለም አይደል? ስለዚህ አትናደጂ፣ ቅር አይበልሽ። አሁን ራስሽ ላይ ፎከስ አድርጊ፣ ደስተኛ ሁኚ እና ሁሉ ነገር ይሳካልሻል። እና በርቺ፣ ምንም አይቆጭሽ ከዚህ በኋላ እግዚአብሔር በራሱ ጊዜ ጥሩ ነገር አድርጎልሻል። ህክምናውን ማግኝተሻል። ስለዚህ ብዙም ሊከፋሽ አይገባም ከዚህ በኋላ አይደል? አንድ ሁለት ህፃናትን አናግሬ ነው የወጣሁትና ያው እንግዲህ ታሪክ የሚናገሩት ታሪክ ይከብዳል። ወላጆችም የነገሩኝ ታሪክ ምን ያህል ከባድ እንደሆነ አንድ ህፃን ታሞ በልብ ህመም እንዲህ አይነት ችግር አለበት ከተባለ በኋላ ህክምና ማግኘት አለመቻል ወይም ደግሞ በቃ እንዴት አድርጌ ልጄን አሳክማለሁ፣ ልጄ ይተርፍ ይሆን ትሞት ይሆን ብሎ እዛ ነገር ውስጥ መቆየት በጣም የሚከብድ ነገር ነው። ግን እንግዲህ ሊስት እነሱ ህክምናውን አግኝተዋል። በተለይ ደግሞ አንደኛዋ ልጅ 14 ዓመቷ በህመሙ ምክንያት እስካሁን ድረስ ማንበብ መጻፍ ማትችልምና ትምህርት ቤትም አልሄደችም። ያ እንግዲህ ትንሽ ይከብዳል፣ ለወላጅም ይከብዳል፣ ታሪኩም ለሚሰማ ይከብዳል። የኛ እንግዲህ ዋናው ዓላማችን እነዚህ አይነት ህፃናቶችን ጋር ለመድረስ በተለይ ደግሞ አቅማቸው የማይፈቅድ ወላጆች ጋር ልጆቻቸውን ማሳከም እንዲችሉ ያንን ነው በተለይ እኔ ምኞቴ እንደዛ ማድረግ ብንችል። እንግዲህ ሁሌ የምናገረው ነገር ነው። ዶክተር ተስፋዬና እኔ ወላጆችም ስለሆንን የህፃናቶች ህመም ትንሽ ይከብደናልና ግን ብቻችንን ደግሞ የምናደርገው ነገር የለም። ይሄ እንደ አገር ችግር ታይቶ የጤና ተቋማትን ማበረታታት እዚህ ሀገር ያሉ ሐኪሞች ስኪሉ የላቸውም ማለት አይደለም። ግን ያለው የቁሳቁስ እጥረት አለ፣ የመድኃኒት እጥረት አለ እና እነሱን እየተሟላላቸው ይሄን ያህል ወደ 15,000 እንግዲህ አዋቂ ህፃናትም እየተጠባበቁ ነው እንደዚህ አይነት የቀዶ ጥገና የልብ ቀዶ ጥገና እርዳታ ለማግኘትና ያን ነገር እንደ ሀገርም አይ ቲንክ እንደ ፕራዮሪቲ ተሰጥቶት ተባብረን እኛም የምንችለውን ወደፊትም አሁን የምናደርገውን እየቀጠልን እንተባበር፣ ለነዚህ ሰዎች ለህፃናቶች እንድረስ ላለሁኝ አመሰግናለሁ። ተለባለት ያት አረገነ መናዴሙ ፊ እንገል ታሪክ አስቶርታ ፍንፍኔ ቶርታ ጂያቶኮፍ ምናልባት ሰንቦዴሞ ገረ ባሌ ገልት